ሰላም የኢትዮጵያውያን መገለጫ እስኪመስል ድረስ በትልቅ ግንባራችን መለየታችን ቀጥለናል። ለዚህ መፍትሄ ከፈለጋችሁ ትክክለኛ ቪዲዮ ነው የነካችሁት። እራሳችሁ ከሰርጀሪና ከሂማን ሄር ውጪ ለመጠበቅ መፍትሄ ይዤላችሁ መጥቻለሁ። እስከ መጨረሻ ተከታተሉኝ። ሰብስክራይብ ማድረግም አትርሱ። አንደኛ፣ ቀይ ሽንኩርት። አውቃለሁ ቀይ ሽንኩርት ሽታው ሊያስጠላችሁ እንደሚችል፣ ግን ደግሞ ከጥልቅ ግንባር አይብስምና አፍንጫችሁ ይዛችሁም ቢሆን ተጠቀሙት። ምክንያቱ እንደሚሰራ 100% እርግጠኛ ስለሆንኩኝ ነው። ሁለተኛ፣ ማበጠር። ማበጠር ለሙሉ ፀጉራችን ጠቃሚ እንደሆነው ሁሉ ይሄንን ጥቅም ለማያገኘው ግንባራችን ፀጉርም የራሱ ትንሽዬ ብሩሽ ነገር የጥርስም ቢሆን በመጠቀም በየቀኑ ማበጠር የፀጉር ፎሊክሎችን እንዲነቃቁና የደም ዝውውራችን እንዲፋጠን በማድረግ እዛ አካባቢ ያለ ፀጉር እንዲበዛና እንዲያድግ ትልቅ አስተዋጽኦ ያደርጋል። ሶስተኛ፣ ጥቁር አዝሙድ። ጥቁር አዝሙድ ቅባቱን የማታገኙ ከሆነ በቤታችሁ ያለ ፈሳሽ ቅባትና ጥቁር አዝሙድ ፍሬ በማሞቅና ዘፍዝፎ በማሳደር አጥልሎ መጠቀም ይቻላል። አጠቃቀሙ የጥቁር አዝሙድን ዘይት ቤቢ ሄራችሁ እንዲበዛ ወይም እንዲያድግ በምትፈልጉበት እየቀባችሁ በየቦታው ለ5 ደቂቃ ያህል ማሳጅ ማድረግ ነው። ይሄ መንገድ የፀጉራችንን ፎሊክል ስለሚያነቃቃ ፀጉራችን ቶሎ እንዲያድግ በጣም ተመራጭ ዘዴ ነው። አራተኛ፣ የሮዝሜሪ ቅባት። ይሄ ቅባት በቤታችሁ ብትሰሩት የተመረጠ ነው። ምክንያቱም ፍሬሽና በየጊዜው የሚቀየር መሆኑ ጥቅም ስለሚኖረው። አሰራሩም የጥቁር አዝሙድ ቅባት አሰራር መጠቀም ትችላላችሁ። በቅባት መልክ መጠቀም የማትፈልጉ ከሆነም ሌላ አማራጭ አለ። እሱም በውሃ ማፍላትና ለ8 ሰዓታት መዘፍዘፍ። ውሃው አጥልሎ በውሃ መርጫ እያደረጉ ፀጉራችሁ ስርስሩ መቀባት፣ ማሳጅ ማድረግ። ይሄ ውህድ በሳምንት 3 እስከ 4 ጊዜ በመጠቀም በወር ውስጥ በጣም ትልቅ ለውጥ የምታዩበት ይሆናል። አምስተኛ፣ የአብሽ ፍሬ። የአብሽ ፍሬ ከድሮ ጀምሮ ኢትዮጵያውያን እናቶቻችን ሲጠቀሙበት የነበረ ሚስጥር ነው። ማድረግ ያለባችሁ 2 ማንኪያ የአብሽ ፍሬ በውሃ ዘፍዝፎ በማደር እና በመፍጨት የፊት ፀጉራችሁ መቀባት፣ ከዛም ከ20 ደቂቃ በኋላ መታጠብ ነው። ይሄኛው ዘዴ በጣም በቶሎ የሸሸው ፀጉር እንዲበዛና እንዲረዝም ያደርግልናል። እነዚህ መንገዶች ተጠቅማችሁ እንደሚሰራላችሁና እንደምታመሰግኑኝ አውቃለሁ። ሌሎች ህይወት ቀላል የሚያደርጉ ከኛ ጋር የሚሄዱ ቪዲዮዎችን ስለምሰራ ሰብስክራይብ እና ላይክ አትርሱ። በነፃ ነው።